በራስ መተማመናችንን በአጭር ጊዜ ውስጥ ከፍ የሚያደርጉ 5 ሚስጥሮች። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በዛሬው ቪዲዮ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እንነጋገራለን። በራስ መተማመንን ወይም ሰልፍ ኮንፊደንስ ማለት ምን እንደሆነ ያውቃሉ? በራስ መተማመን ማለት ሁሉም ሰው ይወደኛል ብሎ ማሰብ ሳይሆን ባይወዱኝም እንኳን እኔ ደህና ነኝ ብሎ ማሰብ ነው። ብዙዎቻችን አቅሙ እያለን ነገር ግን በራሳችን ባለማመናችን ምክንያት ብዙ እድሎችን እናጣለን። ዛሬ በሳይንስ የተረጋገጡና ህይወታችሁን የሚቀይሩ 5 በራስ መተማመንን የመገንቢያ መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የህይወት ጥበቦችን ይማሩ። አንደኛ፣ የሰውነት ቋንቋ ወይም ደግሞ ቦዲ ላንጉዌጅ። የመጀመሪያውና ቀላሉ መንገድ የሰውነት ቋንቋ ነው። ሳይንቲስቶች እንደሚሉት አቋቋማችን በውስጣችን በሚመነጩ ሆርሞኖች ላይ ተጽዕኖ አለው። ትከሻውን ቀጥ ያድርጎ ከሰው ጋር ሲነጋገሩ አይን ለአይን ይተያዩ። እነዚህን ሲያደርጉ ፓወር ፓውዝ የሚባለውን አቋቋም ይለማመዱ። አእምሮ ሰውነቱ ጠንካራ መሆኑን ሲያይ በራስ የመተማመን ስሜት እንዲሰማዎት የሚያደርጉ ሆርሞኖችን ማመንጨት ይጀምራል። ሁለተኛው፣ ራስን ከመተቸት መቆጠብ። ሁለተኛው ነጥብ ከራስዎ ጋር የሚያደርጉት ንግግር ነው። ብዙ ጊዜ ለጓደኞቻችን የምንናገረውን መጥፎ ነገር ራሳችን እንናገራለን። እኔ አላውቅም፣ አይሳካልኝም፣ ቆንጆ አይደለሁም የሚሉ ቃላትን ያቁሙ። በምትኩ ለራስዎ ደግዩ። ስህተት ሲሰሩ እንደ ውድቀት ሳይሆን እንደ ትምህርት ይቁጠሩት። ለራስዎ የሚሰጡት ስም ወይም አይደንቲቲ ማንነትዎን ይወስነዋል። ሶስተኛ፣ ትንንሽ ድሎችን ማክበር። ትልቅ በራስ መተማመን የሚገነባው ከትንንሽ ድሎች ነው። ዛሬ ለማድረግ ያሰቡትን ትንሽ ስራ፣ ለምሳሌ አልጋ ማጠፍ ወይም 10 ደቂቃ ስፖርት መስራት ካከናወኑ አእምሮን ያልኩትን አደርጋለሁ የሚል እምነት ያዳብራል። በየቀኑ ማታ ማታ ያከናወኗቸውን 3 ትንንሽ ነገሮች በማስታወሻው ላይ ይጻፉ። ይህ እኔ ሰሪ ነኝ የሚል ስሜት ይፈጥርልዎታል። አራተኛ፣ ዝግጅትና እውቀት። በራስ የመተማመን ጠላት አለመዘጋጀት ነው። ስለ አንድ ነገር በቂ እውቀት ካለን በራስ መተማመናችን በራሱ ይጨምራል። ለፈተና በደንብ ከተዘጋጁ አይፈሩም። ስለሚናገሩት ርዕስ በቂ እውቀት ካለዎት ንግግሮ አይንቀጠቀጥም። ስለዚህ በራስ መተማመን እንዲኖሮት በሚፈልጉት ዘርፍ ላይ እውቀትዎን ያሳድጉ። አምስተኛ፣ ራስን ከሌላ ጋር አለማወዳደር። አምስተኛውና ዋናው ነጥብ ራስን ከሌላ ሰው ጋር አለማወዳደር ነው። የማህበራዊ ሚዲያ፣ ሶሻል ሚዲያ የሌሎች ምርጥ ህይወት ብቻ ነው የሚያሳየን። ያስታውሱ፣ የእርስዎ ውድድር ከትላንት ማንነቶ ጋር እንጂ ከሌላ ሰው ጋር አይደለም። የእያንዳንዱ ሰው ጉዞ የተለያየ ነው። በራስዎ መንገድ ላይ ትኩረት ያድርጉ። በራስ መተማመን በአንድ ቀን የሚመጣ ተአምር ሳይሆን በየቀኑ የምንገነባው ጡንቻ ነው። ዛሬ ካየናቸው ነጥቦች ውስጥ አንዱን መርጠው ነገ መተግበር ይጀምሩ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም በራስ መተማመን ለመጨመር እናንተን የምትጠቀሙበት ዘዴ ካለ በኮመንት ላይ አጋሩኝ። የሚቀጥለው ቪዲዮ ሰብስክራይብ እያደረጋችሁ በሰላም ቆዩ።